ጸጉርሽ ገብቶ ነው እንዴ? አይ እኔ ትንሽ ወጣ ብዬ ነው። እሺ ፋዙካ ይላል ወየው ያረዳልሽ። ከቤት እንስሳ ምን ይመቻል? ፍየል በጣም እወዳለሁ። ኧረ ለምን? አንተን ስለሚመስሉ። የምር ነው ቤላ? ማትስ አስተማሪ ቀረ? ማትስ አስተማሪ ቀረ? የምሬን እኮ ነው የምልህ። ማን የምሬን እኮ ነው የምልህ። ማትስ አስተማሪ መኪና አሉ ገጨው ሲኖትራክ ላይ ወጣበት አሉ እላወሬ ሲኖትራክ እና ዛሬ አንማርም ፍሪነን። ዛሬ ፍሪነን አባቴ ፍሪነን። ተማሪዎች we have announcement ስሙኛ እንዴ። ማትስ አስተማሪ አይመጣም ሲኖትራክ ገጭቶታል። ፍሪነን አባቴ አመቱ ሙሉ። ጉድ ሞርኒንግ ተማሪዎች፣ ጉድ አፍተርኑን፣ ጉድ ናይት። እንዴት ናችሁ? ጤና አዳም ኢዝ ቤይ። ማትስ አስተማሪ ነኝ። ዩር ፌቨራይት አስተማሪ። አልሞትኩም፣ መጥቻለሁ፣ በህይወት አለው፣ አስተምርሻለሁ። አለው በህይወት አለው ወይ ፍንክች አለው። አልሞትኩም። ገና ለገና ሞተ ተብሎ ንፍሮ ሊበላ ሊደገስ ማዘር ፋዘር ሱላ ዱቄታም የእፉኝት ልጅ ከርቢሽ ራስ የአምቧ ጠርሙስ ያልታጠበ ድንቹላ አርአይፒ ሊባል ይሄ ነው አርአይፒ፣ ይሄ ነው አርአይፒ። እጄ ሞትኩኝ። ባክቦን፣ ስፓይናል ኮርድ፣ ካርቦሃይድሬት ምንም ነገር የለም። ሁሉ ነገር ወልቋል። ሲኖትራክ 16 ጊዜ ተማሪዎች። how many times days come to me ተማሪዎች። ሲኖትራክ 16 ጊዜ ወጥቶብኛል። እኔ ማትስ አስተማሪ ግን ተስፋ አልቆርጥም። ፎር ዘ ካልቸር መጥቼ አስተምርሻለሁ። እኔ ማትስ አስተማሪ የሰርግ ቀን የራሱ ቢሆን ጠዋት አስተምሬሽ ከሰዓት ነው ማገባው። ወይኔ እጄ እኔ ማትስ አስተማሪ ተስፋ አልቆርጥም። የነገ ተስፋዎች፣ የዛሬ አበቦች፣ የነገ ሌቦች፣ ስዳደጎች። ወረቀት ግደች። አዎ ኤቭሪባዲ ኳሻ ኮራ። አሁን ማትስ ትፈተኛለሽ። ኤክስን ፈልጊ። አሁንም ኤክስን ፈልጊ። ጤና ዳሚስ ቤ። አዎ ኤቭሪባዲ ኤክስን ፈልጊ። ለአንዴም ለመጨረሻ ጊዜ ዋን ላቭ ዋካንዳ ፎሬቨር ሀኩና መታታ ቡም ሻከላካ ላቭ ኢዝ ብላይንድ አይ ላቭ ዩ ሞር ዛን አግሴ ቆረቆ እንዳራስ። ስለጠራኝ ግን በጣም ነው የማመሰግነው። ማን ነው አክብሮ የጠሩት ደግሞ? ራሱ አንድ ኢንተርቪው አድርገኝ ብሎ ስቱዲዮ ድረስ ይመጣ። እሺ አሁን ወደ ጥያቄያችን ንግባ። እሺ የሴቶችና ህጻናት ሚኒስቴር እያሉ 43 ሚሊዮን ብር የሚጠጋ ገንዘብ መዝብሯል የሚባል መረጃ ወጥቷልና ምን ይላሉ? ስለዚህ ምን አለ መሰለህ፣ ይኸውልህ ሰው አያምንም። ለምን እንደሆነ አላውቅም። አሁን ለምሳሌ ህጻን ልጅ የተወለድኩ ጊዜ ማለት ነው ጨቅላ ነበርኩ ማለት ነው። ደግሞ ሴቶች አሁን የጀርባ ክፍል አለ አይደለ? እሱን ነው የሚወዱልኝ። ለምን እንደሆነ ክብር ሚኒስቴር ግን ለምንድን ነው ክብር የማይኖሩት? አሁን የኢትዮጵያ በጀት 60% የቀነሰው እርሶ የገንዘብ ሚኒስቴር ከሆኑ በኋላ ነው። ምን ይላሉ እስቲ? ስለዚህ ይኸውልሽ ይሄ በጣም ባጭሩ ላስረዳ ማለት ነው። መጀመሪያ ቤተ መንግስት የገባሁት ሳር ቆራጮኝ ነበርና ጠቅላይ ሚኒስትሯ ሲወጡ ሲገባ አቆራረጤን አዩትና ወደዱኝ ማለት ነው። ከዛ ዝም ብለው ከጅለውብኝ መደለያ የገንዘብ ሚኒስቴር አደረጉኝ። እኔም ክብረ ቢስ ክብሩ ሚኒስቴር ማለት አሁን እርሶ ኖት ማለት ነው። ለምንድን ነው ክብር የማይኖሩት? ግን ስነ ስርዓት ይኖሩት እንጂ ማን ካሜራ ይሄ ነገር ላይቭ ነው እንዴ? ላይቭ አይደለም ክብር ሚኒስቴር ላይቭ አይደለም። አንተ ምን አባ ነው የምታፈለው? ይቅርታ ክብር ሚኒስቴር ላይቭ መስሎኝ እኮ ስለ ልጅነቴ ጠይቀኝ ብዬ እንዴ መጣሁ። በቃ ይቅርታ አልደግመውም። ማን ጥበቃ? አቤት ክብር ሚኒስቴር። በቃ ፓክ አድርገውና ቢሮ ይዘልኝናሽ። ምን አሉ? አሽገውና ቢሮ ይዘልኝና። አሎ አባዬ። አዎ ትናንት ማታ እኮ እንደነገርኩ ብር ማላክልኝ እንደነገርኩ ብርድ ልብሴን አስጥቼው እያለ ሰረቁኝ ተማሪዎች። እኔ ምን አውቄ ፓንት ራሱ አልቀረም ሲሰርጉኝ። ወስደውታ ያቺ የገዛችልኝ የለም ማምዬ የገዛችልኝ ቀይ ያላት ፓንት እሷ ብቻ ነበረችኝ እስካሁን። እሷም ትናንት ወሰዷት። እንግዲህ ባዶ ቂጤን ነኝ እኔ ነኝ የፈሳሁት። ፈሳትወድም ለምሳሌ ይወዳል ፈሴን ወዷል። እሺ የኛ ጭስ አልባ ኢንዱስትሪ ይመችሻል። ቴካዌ እናርግልሽ። የሚሰማን አጣን እንጂ ኮኛ እየተናገርን ነው። ወደ ሆዳችሁ የምታስገቡት ነገር ላይ ጥንቃቄ አድርጉ እያልን ነው። ለምን ይመስላችኋል የአዲስ አበባ ፀሐይ እንደዚህ የከረረው? በእንደዚህ አይነት ጭስ ምክንያት ነው። ይሄ ምንድነው የሚባለው? እርጥብ ነው። እርጥብ የሚባለው ነገር እኮ እየተበላ ነው እንደዚህ ለኦዞን መሳሳት የተዳረገ። ምንም አይነት ጭስ ሳትለቂ ውጪ ከዚህ ውጪ።
እየተነቃቀለ ነው ወይ? ጸጉሮ እየገባ ነው ወይ? ጸጉሮ እየሳሳ ነው ወይ? ልትመለጡ ደርሳችኋል ወይ? እንግዲህ ዛሬ እዚህ ጋር ያበቃል። ሚገርም መፍትሄ እመኑ። አዎ ምልጥናችሁን እመኑ። እድሜ ነው። እኔ መላጣ ነኝ ብል ይሄ ነው መፍትሄው። እኔ ራሴ በረሃ ነኝ ብል በልስ አብረኝ ከዛሬ ወዲህ የማበጠር ጊዜ በእኔ ይብቃ፣ ኦልሞስት በቅቷል ብለህ እመን። እኔ ማማን ነው ማበጠር የተሳነ ነኝ። እመኑ። አትጋጩ፣ አትልፉ። የምን አቮካዶ የምን እንቁላል ተው፣ እነሱም ብሉ። ወሰውነት ጥሩ ነው። እመኑት። ምልጥናችሁን አሜን በሉና እመኑ። እኔ መላጣ ነኝ በልስታን ለጥፈው እንደሱ አንደኛ ይሄ ልጅ አባል እንዴ! አረ ስልኩን ሰላም ነው። አረ እንኳን በላንተ በዛ ነቃነቅ የስልክ ወተት ቢኖረው አጓት አሬራን አልፎ አይቤውጣው ነበር በቻርጀርና በኤርፎኑ በኩል። አረ ቆይ ንገረን ምንድነው? አረ ልነቅንቅበት በቃ የፈረስ አፕሊኬሽንን በመክፈት የእጅ ምልክቷን በመጫን 2500፣ 5000 ብር፣ 7500 እንዲሁም 10000 ብር ያሸልማል። ታዲያ የሚሆነው በመነቅነቅ ነው። አጭቅጭቀኝ በእናትህ። አረ እባክህ እንግዲህ መሞቅ። እንዴት ዋላችሁ? አረ ዳድ አንተም प्लीज शकरपारा Subscribe.